ማነው የኔን ስለሚያየው? እዚህ ላይ ወጥቼ ስለማወራ ነው እንዴ? እዚህ ላይ ጀግና መስዬ ስለምታይ ነው? በጣም እኮ ይሰልቻል። ቤተክርስቲያን የማን ናት? የኃጢአተኛው ወይስ የጻድቁ? ጥፋቱስ የማን ነው? የኮሜዲያን እሸቱ ወይስ የቲክቶከሯ ሃና ግደይ? ጉዳዩ ከሚታሰበው በላይ ከሯል። ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ባምቢ ሀበሻ እሸቱ ላይ ዝታለች። እኔም ቤተሰቦቼ ያለ ልጅ ይቀራሉ፣ አንተም ልጅህ ያለ አባት ይቀራታል። የሰሞኑ የኮሜዲያን እሸቱ መለሰና ቲክቶከሯ ሃና ግደይ ወይንም ባምቢ ሀበሻ ውዝግብ ከግለሰቦቹ አልፎ ምዕመኑን ጎራ ከፍሎ በማጨቃጨቅ ላይ ይገኛል። አብዛኞቹ በዚህ ጉዳይ ለቲክቶከሯ ቢወግኑም የቤተክርስቲያን ካህናትና አንዳንድ ሰዎች ከቤተክርስቲያን ባለውለታና የቁርጥ ቀን ልጅ ከሚሉት ኮሜዲያን ወገን ተሰልፈዋል። ከዚህ ጋር ተያይዞ እሸቱ መለሰ ላይ ከባባድ ክሶች ከዚያም እየመጡ ይገኛሉ። ሁሉንም በጥልቀት መርምረን ለእናንተ በሚያስተምር መልኩ ይዘን መጥተናል። እስከመጨረሻው በመቆየት በርካታ መረጃዎችን ያድምጡ። ለቻናሉ እንግዳ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑን እያለን በቀጥታ ወደ ዝርዝር ጉዳዩ እንወሰዳችሁ። ኮሜዲያን እሸቱ መለሰ ኖርማል አይደለም በሚል የዩቲዩብ ፕሮግራሙ የአንዳንድ ቲክቶከሮችን ድርጊት ከሃይማኖታዊ አንጻር ባስተላለፈው መልእክት ብዙዎች በጎራ ተከፍሎ አስተያየታቸውን እየሰጡ ይገኛሉ። ኮሜዲያን እሸቱ በዋነኝነት ጭፈራን ከሃይማኖት፣ ሴትነትን ከባህል ጋር ያገናኘ በስፋት የራሱን መልከታ አስቀምጧል። ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ኮሜዲያኑ ካስተላለፋቸው መልእክቶች በመነሳትም ከተተቹት ቲክቶከሮችም ቲክቶከር ሃና ግደይ ወይንም ባምቢ ሀበሻ አንዷ ናት። ሃና ግደይ ወይንም ባምቢ ሀበሻ በበኩሏ የሚገጥሙኝን ፈተናዎች የሚደርሱብኝን ከባባድ ትችቶች ተቋቁሜ ስራዬን እየሰራው ነው። ከካሜራ ፊት ደስተኛ ሆኜ መታየቴን ብቻ አትዩ በማለት ለተከታዮቿ መልእክቷን አስተላልፋለች። ማነው የኔን ስለሚያየው? እዚህ ላይ ወጥቼ ስለማወራ ነው እንዴ? እዚህ ላይ ጀግና መስዬ ስለምታይ ነው? በጣም እኮ ይሰልቻል። ቲክቶከሯ ለኮሜዲያን እሸቱ ማስጠንቀቂያ አዘል መልእክቷንም አስተላልፋለች። ብዙዎቻችን እንደምናስታውሰው ኮሜዲያን እሸቱ መለሰ በተደጋጋሚ ከባህሉና ከቤተክርስቲያን ጎን በመቆም ማንነቱን በግልጽ ማንጸባረቁን ተከትሎ አውቀም ይሁን ሳያውቁ በየምክንያቱ ጥቃት ሊሰነዝሩበት የሚሞክሩ ሰዎች ጥቂት አይደሉም። እሸቱ እንደማንኛውም ሰው የራሱ ድክመት ሊኖረው ይችላል። ነገሮችን ከቢዝነስ አንጻር ብቻ ማየቱና መሰል ድክመቶቹ ሊነሱ ይችላሉ። ነገር ግን በማንነት ደረጃ በፕሪንሲፕል የሚመራ ጠንቃቃ፣ አስተዋይና ለሀገሩም ሆነ ለሃይማኖቱ ያለውን ፍቅር ያለ ፍርሃትና ያለ ሀፍረት የሚገልጽ ድንቅ ሰው መሆኑን ለማናችንም የተሰወረ አይደለም። በተቃራኒ ደግሞ እንደ ባምቢ ሀበሻ አይነቶቹን ስናስታውስ እሸቱ እንደገለጸው ስለ ማህበረሰብ እሴትም ሆነ ስለ ራሳቸው ክብር ግድ የማይላቸው፣ ነገር ሲበላሽ ወደ መንፈሳዊነት ሲስተካከል ደግሞ ወደ ኢሞራላዊ ጨዋታ የሚመላለሱ ምስኪን ደፋሮች ናቸው። ጭራሽ ተቸኝ በሚል ሰበብ ልጅህ ያለ አባት ይቀራል የሚል አይነት ግልጽ የዛቻ ወንጀል በአደባባይ ሲፈጸምም እያየን ነው። ለማንኛውም እሸቱ ሰሞኑን መነጋገሪያ በሆነው ቪዲዮ ያነሳው ነጥብ ግልጽ ነው። ለአንድ ገዳም ገቢ ማሰባሰቢያ ፕሮግራም ለመምራት ቢያንስ ዝቅተኛውን የቤተክርስቲያን ዲሲፕሊን ማሟላት ያስፈልጋል። ዓለም ሲገፋን መንፈሳዊ በመምሰልና ድሃ በመጫወት የሰዎችን ርህራሄ መሳብ፣ ወዲያው ደግሞ በእርቃን ማሸርገድ፣ ከዚያም ሳይላቀቁ ለገዳም ገቢ ማሰባሰቢያ መድረክ ላይ መቆም፣ ቤተሰብን እንኳን አለማፈር፣ ይሄ ስርዓት አልበኝነት ነው። ማንም ንጹህ የለም አትፍረዱ እያሉ አራምባና ቆቦ የሚረግጡ ሰዎች ይገኛሉ። ለቤተክርስቲያን ያላቸው ግምት በጣም ያስገርማል። የአንድ ድርጅት የሽያጭ ሰራተኛ እንኳን የድርጅቱን ክብር የማይመጥን ተግባር ቢፈጽም አይፈቀድለትም። ታዲያ ቤተክርስቲያን ከአንድ የተከበረ ስም ካለው መስሪያ ቤት ታንሳለች? ይህንን ተግባር መገሰጽ በፍጹም መፍረድ አይደለም። በተለይ በዚህ ዘመን ቲክቶከሮች ቤተክርስቲያንን በመርዳት ሰበብ ያለ አቅማቸው ከጳጳሳት ጋር ሲውሉና ጭራሽ ከገዳማት ጋር ሳይቀር ገንዘብ ማሰባሰብን በኮሚሽን እየተወራረዱ ስራዬ ብለው ሲይዙ ቤተክርስቲያንን በእሳቢያቸው ልክ አውርደው መደፋፈር አብዝተዋል። ቢያንስ በሩቅ ሆነው በፍርሃት እያዩት የነበረውን መንፈሳዊነት አውርደው ማታ ጭፈራ ቤት፣ ጧት ነጠላ ለብሰው የገዳም ገቢ ማሰባሰብ እያሉ ብዙ ነገር እያበላሹ ይገኛሉ። ይሄ ቤተክርስቲያንን ብቻ ሳይሆን ራሳቸውን የሚጎዳ ተግባር ነው። በየኮሜንቱ ስር አትፍረድ እያሉ ለጋጠ ወጥነት ሽፋን የሚሰጠው ሰውም ነገሮችን ማገናዘብ የተሳነው ይመስላል። ከንባብና ከማስተዋል ርቆ ቲክቶክ ላይ እየዋለ ከየት በኩል ማገናዘብ ይቻላል? ብቻ መፍረድና እውነት መናገር የተለያዩ ነገሮች ናቸው። ሁሉን ነገር በስመ ፍርድ እውነት ተናጋሪውን ለማሸማቀቅ መሞከር ከባድ ኃጢአት ነው። ለማንኛውም በባምቢ ስም ኮሜዲያን እሸቱን ለማሸማቀቅ የምትሞክሩ ሰዎች ቆም ብላችሁ ራሳችሁ መርምሩ። እሸቱ መለሰ እጅግ አስተዋይና ለቤተክርስቲያን የሚቆረቆር ሰው ነው የሚሉ
የኮሜዲያን እሸቱን ሐሳብ የሚደግፉ የቤተክርስቲያን ምዕመናንና ካህናት በርካታ ናቸው። ታዋቂ ኮሜዲያንና የዶንኪ ቲዩብ መስራች እሸቱ መለሰ ቲክቶከር ሃና አንድ የቤተክርስቲያን የገቢ ማሰባሰቢያ መድረክ ላይ በመገኘቷ የሰነዘረው ትችት በማህበራዊ ሚዲያ ላይ ከፍተኛ ክርክር ቀስቅሶ ሰንብቷል። የእሸቱ መከራከሪያ ግልጽ ነው። ቲክቶከሯ የምትታወቅበት የህይወት ዘይቤና በማህበራዊ ሚዲያ የምትለቃቸው ምስሎች ከቤተክርስቲያን ቅድስና ጋር በቀጥታ የሚጋጩ ናቸው ይላል። ዛሬ መንፈሳዊ ነገር አስተዋውቆ ነገ ደግሞ ከዛ በተቃራኒው የሆነ ምስል ማሳየት ለተመልካች ግራ ማጋባትን ይፈጥራል። ይህም የቤተክርስቲያንን ታማኒነት ጥያቄ ውስጥ ይከታል ሲል ስጋቱን ይገልጻል። ቲክቶከሯ ሃና ወይንም ባምቢ ለቀረበባት ትችት በሰጠችው ምላሽ ማንም ሰው ፍጹም እንዳልሆነና ቤተክርስቲያን ደግሞ የኃጢአተኞች እንጂ የጻድቃን ብቻ አለመሆኗን ገልጻለች። እኔ ኃጢአተኛ ብሆንም ቤተክርስቲያን ግን የሁሉም ናት በማለት ማንኛውም ሰው በፈለገው ሰዓት ወደ ቤተክርስቲያን የመቅረብና የበኩሉን አስተዋጽኦ የማድረግ መብት እንዳለው ትከራከራለች። እዚህ ጋር ታዲያ እሸቱስ ጻድቅ ነው የሚል ጥያቄ ማንሳት ተገቢ ጥያቄ ይሆናል። ጉዳዩን የሚከታተሉ ብዙዎች እሸቱ ላይ ጥያቄ እያነሱ ይገኛሉ። እሸቱ ራሱ በቤተክርስቲያን ስም ገንዘብ እያሰባሰበ አይደለም ወይ? ሌላውን ለመፍረድ እሱ ምን ያህል ጻድቅ ነው የሚል አስተያየት በስፋት እየተሰነዘረ ይገኛል። በድብቅ ስንት ጉድ የምንሰራ ምዕመናን እያለን በአደባባይ ሌላውን መኮንን ተገቢ አይደለም የሚሉ ወገኖች የእሸቱን ንግግር አግላይና የሞራል ብቃት የሌለው ሲሉ ይተቻሉ። በተቃራኒው የማህበረሰብ አንቂዎች የእሸቱን ሀሳብ በመደገፍ የመዳን ቀን ዛሬ ቢሆንም የቤተክርስቲያን መድረክ ግን የራሱ ስነ ስርዓት እንዲሁም ትውፊት አለው፣ መድረክ መምራት ስለተቻለ ብቻ የሚደፈር አይደለም በማለት ለቤተክርስቲያን ክብር መቆርቆር እንደሚገባ ይከራከራሉ። ማንም የማይክደው እውነት ቢኖር በአሁኑ ወቅት ማህበራዊ ሚዲያው ለእውቀትና ለግንኙነት መያያ መሆኑ ቀርቶ የነውር ማሳያና የብልግና ማስፋፊያ መድረክ እየሆነ መጥቷል። በዚህ ግራ በተጋባ ዘመን ውስጥ እውነትን መናገር እንደ ወንጀል፣ ነውርን መሸፈን ደግሞ እንደ ስልጣኔ እየታየ ይገኛል። እውነታውን ሳናድበሰብስ በግልጽ ብንናገር እሸቱ መለሰ የተናገረው ንግግር ፍጹም ልክ ነው። ራሳችንን ጻድቅና አስመሳይ ካላደረግን በቀር ማህበራዊ እሴቶቻችን ሲገመሱ እያየን ዝምታን መምረጥ ትውልድን ለጥፋት አሳልፎ መስጠት ነው። ዛሬ ማህበራዊ ሚዲያው በትውልዱ ላይ እያመጣ ያለው ትልቁ አደጋ ነውርን ማላመድ ነው። ኃጢአትና ዝሙት እንደ መብት፣ ስድብና እርቃንነት እንደ ዝናና እንደ ፋሽን እየተቆጠሩ ይገኛሉ። ይባስ ብሎ ደግሞ እነዚህን የሞራል ዝቅጠቶች የሚቃወሙ ሰዎችን ኋላ ቀር እያሉ ማሸማቀቅ የተለመደ ሆኗል። ይህ በሴራ የታጀበ የሚመስለው የትውልድ ማጥፊያ መንገድ ልጆቻችን እና ታዳጊ እህቶቻችን ውበት የሚገኘው ገላን በማራቆት ነው ወደሚል የተሳሳተ ድምዳሜ እየመራቸው ይገኛል። ስለተጠቀሰችው ሴት ስንነጋገርም ጉዳዩ የግለሰብ ሳይሆን የሥነ ምግባር እንዲሁም የሞራል ጥያቄ ይሆናል። ንስሐ መግባትና መመለስ የእግዚአብሔር ቸርነት መሆኑን ማወቅና መቀበል ያስፈልጋል። ነገር ግን ንስሐ የሚባለው ከጥፋት ተጸጽቶ ወደ መልካም መንገድ ሲመለሱ እንጂ በአንድ በኩል ቅዱስ ቦታ ላይ እየታዩ በሌላ በኩል ደግሞ በአደባባይ ራቁትን እየወጡ ገላን ለጨረታ ማቅረብ አይደለም። ዛሬም ድረስ በአደባባይ ላይ የብልግና ስድብን የምታዘንብ እርቃኗን እየታየች ተምሳሌት ነኝ የምትል ሴት እንዴት ባለ ስብዕና ነው የአንድ የተከበረ የቤተ ክርስቲያን ማስታወቂያ ላይ ልትታይ የምትችለው? ገላቸውን ለገበያ አቅርበው ለሚሸጡና ይህንኑ የርኩሰት ተግባር እንደ ስኬት ለሚያስተዋውቁ ሴቶች ጠበቃ የምትቆሙ ሰዎች ቆም ብላችሁ አስቡ። የምትከላከሉት ለእውነት ሳይሆን ለነውር ነው። ይህች ሴት ለልጆቻችሁና ለእህቶቻችሁ አርያ እንድትሆን ትፈቅዳላችሁ? የእሷን ፈለግ ተከትለው አደባባይ ላይ ነውራቸውን እንዲያሳዩ ትመክራላችሁ? ካልሆነ ግን እውነት የምትናገሩበት ድፍረት ይኖራችሁ። ስህተት ስህተት ነው። በንስሐ ስም ለጥፋት ሽፋን መስጠት ደግሞ ድርብ ጥፋት ነው። ማህበራዊ ሚዲያው የሞራል ዝቅጠት ማምረቻ እንዲሆን አንፍቀድ። እንደ እሸቱ ያሉ በድፍረት እውነትን የሚናገሩ ሰዎችን ማበረታታት እንጂ በጩኸት ማጥፋት አይገባም። ትውልዱን ከነውር ለማዳን ቀጥተኛውንና መራሩን እውነት መነጋገር ዛሬ እንጂ ነገ አይሆንም። እውነት መራር ናት፣ ግን መነገር አለባት። ይህ ጉዳይ በአሁኑ ወቅት በማህበራዊ ሚዲያ ተጠቃሚዎች ዘንድ በሃይማኖት ስም ሌላኛውን የመፍረሽ ስልጣን የማን ነው የሚል ጥልቅ ክርክር ጭሮ ቀጥሏል። እናንተስ ምን ትላላችሁ? እሸቱ መለሰ የሰነዘረው ትችት ተገቢ ነው ወይስ ባምቢ እንደ ማንኛውም አማኝ የበኩሏን የማበርከት መብት አላት? ሀሳባችሁን በኮሜንት መስጫ ስፍራ ላይ አስቀምጡ እያልን የዛሬውን ቪዲዮ እዚህ ጋር እናበቃለን። በቀጣይ እስከምንገናኝ በሰላም ቆዩ።